ሰላም ቤተሰቦች እንዴት አላችሁ? መሰረታዊ አማርኛ ትምህርት በድጋሚ ተመልሰናል። ይህን ትምህርታችን የምትከታተሉ ሰዎች ላይክ በማድረግ ይህን ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ሪፖስት እና ሼር በማድረግ ጀምሩ እንላለን። በዛሬም በቀላሉ እንዴት መጻፍ ማንበብ እንደምትችሉ እነግራችኋለሁ ማለት ነው። ስለዚህ መጻፍ ማንበብ እንዴት እራሳችሁን ማስተማርና በቀላሉ መለማመድ ትችላላችሁ ለሚለው ተከታተሉኝ ማለት ነው። በተጨማሪም ከስራ ጋር ባላችሁበት ሆናችሁ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ይህን ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትስአፕ ላይ ደውላችሁ እኔን ማግኘትና በቀጥታ ትምህርታችሁን ባላችሁበት በሚመቻችሁ ሰዓት መጀመር ትችላላችሁ። አሁን ወደ ትምህርታችን እንሄዳለን። አሁን መጻፍ እንዴት ነው የምንጀምረው ማለት ስትፈልጉ ሁለት ወሳኝ ነገሮችን እነግራችኋለሁ። አንደኛ ፊደሎችን የመጀመሪያ ፊደሎችን ማወቅ። ስለዚህ የመጀመሪያ ፊደሎችን እዚህ ጋር የምታዩቸውን የመጀመሪያ ፊደሎች ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ መለየት መቻል። አሁን ለምሳሌ ይሄ ፊደል ማን ነው ስላችሁ ይሄ ፊደል ማን ነው? መ። እሺ ይሄ ፊደል ማን ነው? ሰ። እንደዚሁ የመጀመሪያ ፊደሎችን መለየት መቻል ግዴታ አስፈላጊ ነው ማለት ነው። እሺ እስካሁን ልጠይቃችሁ፣ ይሄ ፊደል ማን ነው? ይሄ ፊደል ቀ ነው። ቀ። ኦኬ አሁንም ሌላ ፊደል ጠይቃችሁ፣ ይሄ ፊደል ማን ነው? በ። እንደዚህ የመጀመሪያ ፊደሎችን መለየት መቻል አለባችሁ። በሁለተኛ ደረጃነት ደግሞ ማወቅ ያለባችሁ ነገር ምንድነው? ፊደሎችን የመጀመሪያ ፊደሎችን ከለያችሁ በኋላ ወደ ጎን ማንበብና መጥራት መቻል። ለምሳሌ ይሄ ፊደል ለ ነው አይደለ? ለሉ ሊላ ሌ ሎ ብላችሁ ወደ ጎን መጥራት መቻል። ያው ለምሳሌ ለሉ ሊላ ሌ ሎ እንደዚህ ያላችሁ እስከ መጨረሻው መጥራት መለማመድ ማለት ነው። በቃ እነዚህ ሁለት ነገሮችን ማስተካከል ከቻላችሁ ማንበብ መጻፍ በጣም ቀላል ይሆንላችኋል ማለት ነው። ያው ራሳችሁን መቆጣጠር እና ለራሳችሁ መገዛት የምትችሉ ከሆነ ራሳችሁን አሁን በማሳያችሁ መንገድ ማስተካከልና ማስተማር ትችላላችሁ። አሁን ለምሳሌ የኔ ብዬ ነው መጻፍ የፈለኩት። የኔ የሚለው ስንት ፊደል አለው? መጀመሪያ እሱን ነው ማወቅ ያለባችሁ። አሁን መጻፍ የፈለጋችሁት ስንት ፊደሎች አሉት መጻፍ የፈለጋችሁት ቃል። አሁን ለምሳሌ የኔ ስትሉ እና ኔ ሁለት ፊደሎች መጻፍ አለባችሁ ማለት ነው። አሁን የኔ የሚለው ባለ ሁለት ፊደል ነው ይባላል። እሺ አሁን ሰላም የሚለው መጻፍ ብትፈልጉ ሰላም ባለ ስንት ፊደል ነው ማለት ነው? ባለ 3። ስለዚህ ሰላም የሚለው ባለ 3 ፊደል ይባላል ማለት ነው። ባለ 3 ፊደል። ስለዚህ ስትጽፉም 3 ፊደል ነው። ሰ ጽፋላችሁ፣ ላ ም 3 ነው የምታስቀምጡት። አሁን እነዚህ ነገሮች በምሳሌ በደንብ አሳያችኋለሁ። እሺ አሁን የኔ የሚለውን ነው የምጽፍ መጀመሪያ የምትሏን መጀመሪያ ምንድነው የምታደርጉት? የፊደልን ሂዳችሁ ትፈልጋላችሁ ማለት ነው። ፊደል ገበታ ላይ አሁን የማለት ይቺ ነች። በቃ ይቺን ቀጥታ መጀመሪያ መጻፍ ነው። አንደኛ ፊደል ነች ማለት ነው። የንጻፍኩ አሁን ሁለት አይደለ? ኔ ፊደል ይቀረኛል። አሁን የመጀመሪያ ፊደሉን ማወቅና ወደ ጎን ማንበባችሁ ማወቁ የሚጠቅማችሁ እዚህ ጋር ነው። ከመሃል ያለው ፊደሎች መጻፍ ብትፈልጉ ኔ ለምሳሌ ኔ መሃል አካባቢ ያለ ፊደል ነው። ስለዚህ ኔ የነ ፊደል እንደሆነ ማወቅ እችላለሁ። ነ። ስለዚህ ነን ፈልግና ነ ኑ ኒ ና ኔ። አያችሁ ኔ ማለት ይሄ ፊደል ነው። ስለዚህ ቀጥታ ሄጄ ይሄን ፊደል መጥቼ እጽፋለሁ ማለት ነው። አያችሁ የመጀመሪያ ፊደልና ወደ ጎን ማንበብ ማወቅ ይሄን የሚጠቅማችሁ ማለት ነው። እዚህ ጋር ነው የምትጠቀሙት። እሺ አሁንም ሌላ ምሳሌ እንጻፍ እስኪ። እኔ የሚለውን እንጻፍ። እኔ መጀመሪያ ማንን የጻፍ ነው? የእኔን የሚለውን የጻፍ ነው መጀመሪያ አይደለም? የእኔ የሚለውን የጻፍ። አሁን ደግሞ እኔ ብለን የምንጽፈው። ስለዚህ እኔ የምትሏ ተመሳሳይ ስለሆነች እኔን ራሷን ልውሰድ። እኔ ወይም እችን ኮፒ አድርጌ ልውሰድ እኔ የምትሏን ማለት ነው። እሺ ኔን ወስጃለሁ። አሁን ማንንም ጽፍ ማለት ነው? እነ መጽፈው። ስለዚህ ፊደል ደግሞ የማን ቤት ነው? የአ ቤት ነው። እዚህ ጋር እንደምታዩት አ ኡ ኢ አ ኤ አያችሁ እኔ ስትሉ የአ ስንተኛ ፊደል ማለት ነው? 6ኛ ፊደል የምንጠቀመው የአ 6ኛ ፊደል፣ አጠቃላይ 7 ፊደል ያለው ማለት ነው። እሺ አያችሁት? እኔ። ይሄኛው ግን የኔና እኔ ሲሆን የመጀመሪያ ፊደሎች ላይ ብቻ ነው ልዩነት ያለው ማለት ነው።
እሺ አሁንም ሌላ ፊደል እንጻፍ እስኪ ፍቅር ብለን እንጻፍ። ፍቅር አሁን ፍቅር ስትሉ ደግሞ ፍቅር 3 ፊደል ነው ያለው። 3 ፊደል ነው የምንጽፈው ማለት ነው። ስለዚህ ባለ 3 ፊደል ነው ቃል ነው የምንጽፈው ፍቅር። መጀመሪያ ፍ ነው የምንጽፈው። ፍ የማን ቤት ነው? ፍ የማን ቤት ነው? ፍ አሁን የፈ ቤት ነው። ስለዚህ ፈ እዚህ ጋር እንሄዳለን ማለት ነው። ፈ ፉ ፊ ፋ ፌ ሹ። ስለዚህ ፍ ማለት 6ኛ ፊደል ማለት ነው። 6ኛ ፊደልን እሷን እጽፋለሁ ፍ። እሺ ከዛ ቅ ነው የምጽፈው። ቅ የማን ቤት ነው? የቀ ቤት። ቀ ቤት ትሄዳላችሁ። ቀ ቤት ትሄዱና ቀ መጻፍ ማለት ነው። ቀ ቤት ቀ ቁ ቂ ቃ ቄ ቅ 6ኛ ፊደል ቅ። አሁን ደግሞ ር ነው የምጽፈው። ርም የረ ቤት ይኸው ረ ቤት አለ። ረ ሩ ሪ ራ ሬ ር 6ኛ ፊደል ማለት ነው። ስለዚህ ወደ ጎን ማንበብና የመጀመሪያ ፊደሎችን መለየት ከቻላችሁ ራሳችሁን በዚህ መንገድ ማስተማርና ማለማመድ ትችላላችሁ ማለት ነው። ኪቦርድ ላይ ደግሞ መጻፍ ስትፈልጉ ኪቦርድ ላይ አሁን 8 ነው ያለው። ብዙ ጊዜ ታዩታላችሁ። አሁን ላሳያችሁ እዚህ ጋር አሁን መን ስትነኩ መሙ ሚ ማ ሜ ም ሞ ወይም ልጻፈው። አሁን እዚህ ጋር 8 ፊደሎች ናቸው ማለት ነው። 8 ፊደሎች እና 8ኛ ፊደሉ እንዳያሰስታችሁ ይሄኛው ሟ ነው የሚባለው። እናንተ መጠቀም ያለባችሁ 7 ፊደሉ ነው። መሙ ሚ ማ ሜ ም ሞ። እቺኛቱ እነዚህ ዲቃላ ፊደል የሚባሉት ያው 8ኛ ላይ አስቀምጧት ነው። ስለዚህ ማወቅ ያለባችሁ ከአንደኛው እስከ 7ኛው እነዚህኛዎቹ 8ኛ ላይ እንዳያሰስቷችሁ ማለት ነው። ኪቦርድ ላይ 8 ነው ያለው። አሁን የሰቤት ስትሄዱ ሷ አለች፣ ሷ የምትባሏ። የበቤት ስትሄዱ ቧ አለች። ከታች ችግር አላቸው ምልክታቸው ማለት ነው። ቧ። ከዛ እንደዚህ የሸቤት ስትሄዱ ሿ የምትባሏ ፊደል ከ8ኛ ላይ ሆነ ማለት ነው። ስለዚህ ኋ ሏ ኋ ሟ ሷ ሯ ሷ ሿ ቋ ቧ የሚባሉ ፊደሎች 8ኛ ላይ ተቀምጦ ነው ያሉት ማለት ነው። ዲቃላ ፊደል የሚባሉት እነዚህ እንዳያሰስቷችሁ። ከዛ በተጨማሪ ግን በመቁጠር በዚህ መንገድ መጻፍና መለማመድ ትችላላችሁ። ይህን ቪዲዮ ላይክ አድርጉት፣ ሪፖስት አድርጉት። መልካም ጊዜ ከእናንተ ጋር ይሁን። በቀጣይ ቪዲዮ እንገናኛለን።